Donc aux autres ምን ልምጣል መጠጥ አምጣልኝ አልኮል ያለው እስ የሌለ አልኮል ያለው እንጂ ቶሎ በልተሻል ምን አቀባክ እሺ ምን ላምጣልሽ ያለው ላምጣልሽ አዎ ያለው ግን ቶሎ በል እሺ አመጣለሁ አንድ ጥያቄ በሰላም ነው ግን የሆነ እየተረበሽ ነው ምን አገባክ ምን ቤት ነህ አንተ አይ እኔም የት ስላለኝ እኔ ላይም የደረሰው አንቺ ላይ እንዳይደርስ ተናደሽ ነው አዎ በጣም እንደው አንዴ ተነስተህ ሂድ ምን ሆነ ነው አይ ልጠይቅሽ ብዬ ነው እንጂ አንድ ደቂቃ ብቻ ምን አጋጥሞሽ ናድጃለሁ በቃ መጠጥ ብቻ አምጣልኝ አንተ ንዴት ብቻ ነው ከሰው ጋር ተጣላሽ ምን ነው ከማን ጋር ከቤተሰብ ጋር ነው አይደለም ባክ ከጓደኛዬ ጋር ሴት ጓደኛ ወንድ ወንድ ጓደኛ ምን ላይ ተጣልታችሁ ምን ባክ በኔ ላይ ቺት አደረገ ይገርማል በኔ ላይ ሌላ ሴት ደረበ ነው ምልክ እንዴት ነው አልገባኝ ደረበ ማለት ምንድነው ምን ማለት ነው አይ ምን እስኪ እሺ ምንድነው ምን ካልገባ ተው በቃ ተው አይ ንገረኝ እኔ እንትን በግብዝጭ መደረብ አታውቅም መደረብ ምንድነው ያማል እንዴ አይ ስለማላቅ ሌላ ሴት ጓደኛ አረገ ነው እንደዛ ነው አሁን መጠጥ ቀጠጣሽ ተዋሻል አዎ ይተወኛል በቃ አምጣልኝ አዚ ተቀጣጥራችሁ ካልሆነ ቁጭ ብዬ ልጠጣ ብዬ እሱ ይመጣል ገና አረ ምን ላምጣልሽ መጠጡ አዎ አምጣልኝ እሺ ምን አይነት ሰው ነው ይሄ ደግሞ ቆየው በጣም ቀጣ እንግዲህ ቀስ በል እንጂ አይ እንትን በለው ቀጣ ባፍ ነው የምትከፍተው አይ ቆይ ከፍታለሁ ቀጣ እንትን በለውኝ እኮ ነው እንግዲህ ቀጣ እንግዲህ መርዝ ጨመረበት እንዳትይ ደግሞ ቀመስኩልሽ የሆነ ነገር ጨመርሽበት እንዳትይ ደግሞ ስትጀምር ተታመናላችሁ እንዴ እናንተ ወንድ አረ ነኝ ምን ሄደልኝ አሁን እሺ ምን እየሆንሽ ነው ምን ሆንኩኝ ምንድነው የሆንሽው ምን ሆንኩኝ እንደዚህ የምትሆኚው አሁን ምንም ሳልጠይቅ ግልጹን እውነታውን ተናገር ቶሎ በል አንዴ ይቅርታ ምንም ጣልኝ ምንም አልፈልግም ነው ምግብ ማለት ችግር የለውም አፈር ብላ ሂድ ከዚህ ይሻል ሰው ፊት እንደዚህ አትበይኝ እንጂ ምንድነው አይ አፈር ከፈለጋችሁ ማለት አንተስ ልጅ ተው በቃ ንገረኝ ምን ሆነሻል አንዳንዱን ንገረኝ ሁሉንም ማለት ነው የተፈጠረውን እኔ እኮ ልንገርሽ ብዬ ነበር መቻዳመች ማረባክ እሷ ምንም አይደለችም ለኔ ጓደኛዬ ናት ሲጀመር እኔ አላቃትም ነበር ድንቄም ጓደኛ ዝም ብላ ነው ከኔ ጋር የተዋወቀችው ደግሞ ባለፈው ስልክሽ አይሰራም ነበር አሞኝ ነበርና ዝም ብላ እኔ ዝም ብዬ በቃ ከተዋወቅን በኋላ ደወልኩላት ለምን እና ያንቺ ስልክ አይሰራማ ምን ላርግ ታዲያ ምን ማለት ነው እና ምን ላርግ ልሞት እንዴ አመመኝ አልኩሽ እኮ እሺ ከዛ ያንቺ ስልክ አይሰራም ጓደኛ ብቻ ያለኝ ጓደኛ ልጅ ደሞ እሷ ናት ካንቺ ውጪ እሷ ደግሞ ጓደኛ ናት እንደይሄ ነው ከዛ አኪም ቤት ወሰደችኝ ከዛ ደግሞ እዛ ሰዓት ብዙ ሰዓት አለቀ እዛ ሰዓት ከዛ ወረፋ ነበር ብዙ ሰዓት ፈጀብኝ ከዛ አኪም ቤት ወደ ቤት መለሰችኝ ነው ከዛ ትንሽ ሰዓትም ስለሄደ ራስ ሰጣልኝ ምን ራስ ሰራችልኝና አረ ጭራሽ እና ምን ላድርግ እሺ በዛ ሰዓት እያስታወስክ የቀረው ነው እና በዛ ሰዓት ላውሬ እንትን ላርጋት እንዴ ምን አገባት አንተ ለምን አያገባኝም እሷ እኮ ናት ምን አገባክ ታግኒና አንተ ወሬ ውስጥ መግባቱ ይቅርና
ልክ ነው መሰለኝ እሱ ማለት ምን አገባህ አንተ ሂድ ማጥራባ ዝም በይ እሺ ቀጥል ከዛ ራስህን አትልም በዛ ሰዓት ደግሞ ሰዓት ሄዷል እሺ አዘንክላት አዋ እሷ ናት እኮ ያዳነችኝ አንቺ ስልክ አይሰራ በዛ ሰዓት ለምን ያንቺ ስልክ ለምን ምን አገባህ ለምን አገባኝ አገባህ ያንቺ አገባኝ የኔ ደግሞ ያገባሻል ምን ማለት ነው ምን አማርኛ ነው የታወቀ ነው ሲጀመር ማለት ነው ካልፈለግሽ ይቀራል እሺ ሁሉም ነገር መጀመሪያውንም አውቄ ነበር እኔ ይቀራል አዎ ይቀራል ጓደኛዬ ናት አንቺም በዛ ሰዓት የት እንደነበርሽ ትነግሪኛለሽ ካልሆነ ወንድ ጠፍቶ ነው አንተ የምትጠራ ምን ከፈለግሽ ገደል ግቢ አረ እኔ ነኝ ከፈለግሽ አረ ሄድልኝ እንዲሁም በቃ አልፈልግም ሄድልኝ እንግዲህ አቃጠለኝ ይሄ ሰውዬ ምንድነው አረ ያዘ ሄድልኝ ይቅርታ አንድ ደቂቃ ምን ፈልገህ ነው አንተ ደግሞ አንድ ይቅርታ ይገባኛል ንዴት እንደተናደሽም ሰምቻለሁ ልጁ ሰው መሰለሽ ነው ጋዶ ይላል እና ምን መሰለሽ አሁን ምን ቤት ነህ አንተ ደግሞ አይ ቆይኔ የወንድ ጸባይ ትንሽ ስለሚያግላረጋጋሽ ላውራ ብዙም አላወራ በምንድን ነው የምትረጋገኝ ቆይ ልንገርሽ ኧረ እባክህ እየሰማው ነበር ከመጀመሪያው ጀምሬና ምን ሰማክ አይ ስልሽ ይሄ ወንድ ከሴት ጋር ሌላ ሴት ጋር ምናምን ብሎ ሲያወራ ሰው መሰለሽ ልጁ ሰው መሰለሽ እኔ አንቺን ቢሆን በጣም ነው ጭንቅ አሁን ትመታለሽ ብዬ እየጠረጠርኩ እየጠበቅኩ ነበር ሂድልኝ ተነስተህ ሂድ ይሄን የተላይ ሳልደፋ በፊት ሂድልኝ እሺ ይቅርታ እንግዲህ ተነስ ዴ እሺ በይ በቃ እሺ ቴንኪው እንደሞ ያዛት እሺ አመሰግናለሁ አሁን ሌላ ቦታ ወስጄ ቤዳ ወጣም ብላ እኮ ነው የሰጠችኝ ደህና ቢሆን ይሄን ብቻ ነው የምትሰጪኝ አውቃለሁ ግን ይሁን እኔ ሁሌ ግርም የምለኝ ለወንድ አስተናጋጅ ቀዳዳ ብር ሲኖር ነው ኪሳቸው ላይ የሚሰጡት አውቃለሁ እኔ በደምብ ደግሞ እኔ ብዙ ስራ ሰርቻለሁ እንደዚህ የሚከብድ የለም ክብደቱ ስራው ከብዶ ሳይሆን ሁሉም ብስጭቱ መጥቶ እኛ ላይ ነው አራግፎ የሚሄደው ሌላ ቦታ ተናዶ ይመጣል አስተናጋጅ ላይ ነው የሚወጣው እስከ መቼ እውነት እኔ ድሮ በጣም ነው የሚያሳዝነው ንዴቱን ከሚስቱ ጋር ሲጣላም ሆቴል ሄዶ ሲጠጣ ንዴቱን አስተናጋጅ ላይ የሆነ ስራ ቦታ ሲጣላ ከሰው ጋር አስተናጋጅ ላይ ሲሰክር ምላሱን አስተናጋጅ ላይ እዚህ ከገባው በስንቱ ተሰደብ ስራ አይመስላቸውም እኮ እኛ ምርጫ ስራ መተን ወይ ከዚህ የነበሩ የሚሰሩ ልጆች ሌላ ቦታ የሚሰሩ ልጆች በዚህ ነው ቤተሰብ የሚያስተዳድሩ ስድባውን ለኛ ይገባ ከኛ እጅ የበላችሁት ስድብ ለኛ ይገባ ፍቅር ወይ እንደቀላል 3 አመት ሞላ ነው አዎ ግን ካንተ ጋር መቀጠል አልችልም እኔ ለምን ፍቅር ፋሚሊ እያስገደዱኝ ነው በቃ እንዲያገባ ነው የሚፈልጉት እነሱ አንተ ደግሞ በዚህ ታይም ስራ መለከም ጀምር ብልክም አልሰማኝም ስለዚህ ማግባት ፈልጋለሁ በቃ ከይቅርታ ጋር አልችልም ካንተ ጋር መቀጠል እንዴ አሁን ስራ ባይኖር ነገ ይኖራል እኮ ስለ ነገ እኔ ምን አደርጋለሁ ታዲያ አሁን ነው የፈለጉት እኔ ቤተሰብ ገባክ ፍቅር ወይ ዛሬ ነገ አይደለም ቤተሰቦቼ ያገዝኩ ነው እንደ አቅሜ ማለት ነው ስለዚህ እንደዚህ ማለት አለብሽ አውቃለሁ ሰው ጠፍቶኝ አይደለም ግን እኔም ግዴታ ሆኖብኝ ነው ገባክ እዚህ ጋር እኔ ጥፋት የለብኝም እኮ መታገስ አለብሽ ፍቅር እስከ መቼ ነው የምታገስክ አትጀምርም እንዴ አንተ ስራ ምንድነው የምትሰራው ቆያ እሺ ፍቅር የሆነ ስራ እያሰብኩ ነውና
አንድ ሳምንት ታግስ። አንድ ሳምንት? አዎ የምርህን ነው? እውነት ልጀምር ነው? አዎ ልጀምርና አንድ ፋብሪካ የሆነ ነገር አውርተናል። ስለዚህ አንድ ሳምንት ብቻ ጠብቂ። ያውኑ ሀሳብ ጭንቅላት ውስጥ አትፍሽ። ልተው? ተይ በቃ እኔ እኮ ይጀምራለሁ። ለአንቺ ብዬ ይጀምራለሁ። በቃ ወድጄ አይደለም እኮ ነው፣ ቤተሰቦቼ ናቸው እኮ የሚያስገድዱ። ስራ መጀመር አለብኝ አንቺ ከመጣ። እኔ እኮ ተጨንቄ ነው እንጂ እኮ አፈቅርሃለሁ ታውቃለህ አይደል? እንደዚህ በይ እንጂ የምር በቃ እንደዛ ከሆነ አንተም ጀምር፣ ያለውን ነገር ደግሞ እያወራን እንሄዳለን። እሺ ግን አልጨናነኩማ ፍቅር። ችግር የለውም ቢሆን መሄድ አለብኝ። እሺ ምን አይነት ስራ ነው የምጀምረው? አስተናጋጅ ምንድን ነው አከፍተም እንዴ? ምን ይጨመርልህ? አከፍተም መጥተው ያመጣል። ምንድን ነው እኔ እዚህ ስላለው ነው እንጂ በጥርሴ ብትከፍት ምን ችግር አለ? ለምን ነው በጥርሴ የምከፍተው? እንዴ ረስቼ ነው። ኧረ በእናትህ ቀስ በለ። እንደዚህ ነው የምከፍተው? ኧረ ከፍታለሁ እኔ በፈለኩት ብከፍትልህ። ምን ኧረ ስነ ስርዓት ያዝ። ቀስ በል አንተ። ሌላ ችሎታ ላሳየህ ብዬ። እንደዛ ነው። በጣም ጥሩ ትችላለህ። አንዴ ስልክ አስደውለኝ። ማን ጋር ልደውል ነው? አይ ቤት እንትን ነው። እሺ ደግሞ ቶሎ አምጣ። እሺ ጢመሶ እንዴት ነህ? ስራ ጀመርኩ። እኔ ነኝ እንተንኮሶ ነኝ። ስራ ጀመርኩ እኮ ማስተንግዶ፣ ትልቅ ሆቴል፣ ትልቅ በጣም። አዎ ኧረ ስልክም ገዛው ስልክም ገዛው። አፍሪም እንዴ? ቤተሰብ ደህና ናቸው? ጥምሬ ዳነች? ተሻላት ጥምሬ? አዎ ምንም ማለት ባለፈው ብር ልክልሃለሁ ብዬ አምጣ እንጂ ምንድን ነው? እሺ አመጣለሁ። እኮ ኧረ አመጣለሁ። አይ እንትን ነው ሌላ ትእዛዝ አምጣ ብለውኝ ነው። አዎ ቤተሰብ ለምን ካርድ ልላክልህ? ኧረ ልክልሃለሁ። ቆይ አንዴ እንዳመልሼ እደውልልሃለሁ። ልኬልኝ አንዴ ፓተርኑን ክፈተው እስኪ። ለምን ልታደርገው? ካርድ ላክልኝ አለ እና በኔ ነው የምትልክለት? ልላክልህ ብዙም እንትን አለኝ። አይ የኔ መስሎት እኮ ነው። በቃ የለውም ካርድ። ኧረ በእናትህ ካርድ የለውም። ኧረ አንዴ ብቻ ነው የምልከው። የራሴ ነው ስላልኩ ሄድልኝ ከዚህ እንዳልደፋብኝ ደግሞ። ኧረ እባክህ አንዴ በቃ ተው። ቻው ልበለው። ካርድ ስለምጠብቅ አይሆንም። በቃ ሄድ ከዚህ። እሺ በቃ እንካ ይኸው ብሩን ከሆነ እሰጥሃለሁ። የምን ብር? አይ አንዴ ብቻ ቻው ልበልለት። ሄድልኝ አልኩ እኮ። ለምንድን ነው የምትረብሸኝ? ስልክ ብሎ ስልኬ ሆኖ ነው። ይሄ ሰው አይፎን ነው የሚይዘው። አመሰግናለሁ። ሂድ። አሁን ድሮ እንትን ቤት የሚመስለው አንተ ሰው ይሄድ ከዚህ። ከኔ ጋር ችግር አለበት? ኧረ እኔ አንዴ ብቻ ቻው። በቃ ሰጠው አይደል እንዴ? ከዚህ በላይ ምንድን ነው? አዎ ቻው ብልስ ታካብዳለህ። ስልክ አሁን እኮ ርካሽ ነው በፈለኩ ቦታ። እና ለምን አገዛም? ኧረ እኔ ብር አሁን ሰው ቲፕ ስለማይሰጠኝ ነው እንዴ? ቢሆን እኮ እገዛለሁ። ለምንድን ነው የምትሰጥክ? ኧረ ሰው ይሰጣል። ራስህ ሰርተህ ነው እንደዚህ የምታመጣው? ከዛ የምትሰጥክ አይደል እንዴ? አንተ ብሩ ትንሽ እኮ ነው፣ ለዛ ነው። አንዴ ብቻ በእናትህ። ኧረ በእናትህ ተወኝ፣ አትረብሸኝ። እኔ የራሴ ችግር አውቃለሁ። ትላንት ከፍቅረኛ ጋር ተጣላሁ እኮ። ሄድልኛ በቃ። ዘማው አትረብሸኝ። ቆይ እስኪ ንገረኝ፣ ምን ላይ ተጣላችሁ? ስታወሩ ሰማሁ። አንተ ከስተመር አይደል እዚህ? ቆይ ምን ሆነ ለአንተ? አይ እኔ እንደ ወንድም የሚያግዝ ነገር ካለ ብዬ። ከዛስ? አይ በቃ ይኸው ስልክ አስደውለኝ ያልከኝ ምንድን ነው የምታግዘኝ?
አይ ማለቴ በሐሳብ ራሱ ዘው ማገዝ ራሱ ለሐሳብክ በጣም አመሰግናለሁ እሺ ተጠቅም እዛው ግን ልትመታ ነበር ሳፈሪ ነህ ማለት እኔ ወንድ ፈሪ አልወድም ባል ፈሪ ሲሆን እንዴት ነው ሴት መምታት ወንድም ያስብለው ደግሞ ለምን እኔ ሚስቴክ ሆነች ኧረ እባክህ ሴት እኮ ናት ሴት አትመታም እሺ ለዛ ነው ትሳማለች ኧረ እባክህ ለዚህ ነው እሷ ሂድ ምናምን ብላ ሰደበች ነሽም ያዘኝ ችግር አለው ኦነጠጠኝ በቃ አትፈልግም ያሰብኩ በውስጤ እና ምን አሰብክ ታዲያ አይ እሱ ነው ንዴቴ ወይስ ምን እንደ መች ተናደድኩ ጠጣ በቃ ጠጣ ሰው መጣ ጠጣለህ ሂድ በቃ እሺ እንዳትመጣ ደግሞ ከየት መጥቶ ነው የድሞት እንደ ምን ሆኖ ነው ሰው የጀርባዬን ትንታትበል እንዴ ምንድነው አንተ ስራ አይደል እንዴ ልቀመጣ አይደል በቃ አይደልኝ ከዚህ አትረብሽኝ በቃ ምን ሆነ አንተ ኧረ ቀርታንሽ በቃ ዞር በልና ሌላ ቦታ ቁጭ በል ኧረ ትቻለሁ እኔ ወይስ ልውጣልህ እንዴ ኧረ ተነሳና ልሂድልህ ኧረ ተነሳው ነኝ እንግዲህ ጠጣ ምነው ነገር የሚያስብል ምን አስበህ ነው ችግር አለ ኧረ የለም ጠጣ በቃ ኧረ መቼ ነው ያመጡት ይሄን ደግሞ በቃ እንዳውም እዛ ይሻላል ከፈለክ ውጣ ከበዛው ኧረ ምን ሆኖ ነው ትጥባክ የራሴን ብረት የገዛልኝ ብረት ላይ እንትንልን እንዳውም አልጠራም ሌላ ሰው ነው የምፈልገው እንዳት ተንኮሱ ምንድነው እዛ የምትቆመው ና እንጂ መጣሽ እንዴ አዎ እንዴ እዛ ቆመ ነው እንዴ ሌላ ጊዜም እንዴ ሰው የምታስተናግደው እንዳያጨናንቁ ከስተመር እንዴ አንተ እንድትቆጣጠር አይደል እንዴ አንተ ላንተ አደራ የሰጠሁት እኔ እንዴ ምን አጠፋው አይ ሰው ከተቀመጠ ምን መሰለሽ ምንድነው ይሄ ምናምን አታጸዳም እንዴ ኧረ ቅርታ እንዴ እዚህ ጋር ኧረ ተው በእናትህ እንዴ በእጅ ነው እንዴ የምታጸዳው እና እንዴት ነው ስራ አራሪና ስንት ሰራክ ትላንት አንዱ ጠጥቶ ሲን በቃ ዝም ብሎ ነገር ሲፈልግ ተዋት አትክፈል ከምትመታም ብዬ እስቲ አምጣው ስንት ነው የሰራክ አምጣ እኔ ራሴ እቆጥራለሁ እንዴ ምንድነው እሱስ አረ ቲፕ ነው ትላንት ሰው የሰጠኝ ቲፕ አምጣው የምን ቲፕ ነው አምጣ እንደዚህ አይነት ቀልድ የለም እቺን ሰርተ ጭራሽ ቲፕ ብለህ ተወስዳለህ እንዴ አይ ቦክላ አስገባለሁ እኮ በትላንት ሄድ እባክህ ማንንም ቲፕ አልሰጠህም ሲጀመር አንተ በስነ ስርዓት ስራ እሺ እንዴ ነገር ከሆነ ነው ጭራሽ እዛ ቆመ አንተ ትቆዝማለህ ሰው ቢመጣ አታስተናግድም ሰው አለ አይደል አስተናገርኩ አይ ነገር አለሽ ተይው እባክሽ ነው ሰው ኧረ ሰው ሌላ ሰው ነው እኔ ማናጀር ማረገው ኧረ እምቢ ካልክ እንዴ በስነ ስርዓት ተቆጣጠር ብዬ እኮ ነው እኔ ያሟል እንዴ ልጁን ስነ ስርዓት ያዝ እሺ ሰማ ይሄን አጽዳ አይ መልስም ይመልስ ከሆነ እሺ ሄድ እባክህ የምን መልስ ነው የለም እንዴ ነገር ሁሉም ሰው ከስተመሪ ባለቤት ምን ላይ ነው በቃ እንዴ ላ ቃጥልና ልጥፋ እንዴ ትክሰር እሷ ከስተመር ሲሞላ አሁን ካምቧላ የሚሰራው ለሱ አንሰጥም እንዳውም ለስላሳ ሚራም ለራሴ አምጥቼ ያንቺ አልተሸጠም ይላታል እንጀራ ራሱ ከውጭ እየገዛ ወጥ ብቻ የወጥ ብቻ ነው እንትን የሚላው እጨመርልህ ምን ይጨመር ኧረ በቃኝ በቃ እኔም ዝም ብዬ ለመቀመጥ ነው መጣሁት ነው ባሉ ቤቷን አትቆ እዚህ ቁጭ ብላ ይጨቀጨቀች እንደዛ ነው እንዴ ምንድነው ጨጭቃ ከራሴ ከኪስ ነው ጨምሬበት ራሱ የሰጠው ሂሳብ ትላንት ለምን በቃ ጭቅጭቅ እኔም ነገ ስራ ሰራ ማለት ነው የስራ ሰው አትመስልም ኧረ ያስተናግድ ይኸው ያየው ነበር እኮ ምን እንደምታረግ አንተ ዝም በል በእናትህ ያዝ እስኪ ያው ነው አይ 50 ብር የለኝም ነገ አምጣ በቃ አሁን ደግሞ ትቀበለኛለህ ነገ ታመጣለህ ሄድ ያዝ መልስ አምጣልኝ ኧረ የለም በቃ ውሰደው በቃ ነገ ሌላ ቀን ስትመጣ ትሰጠኛለህ
የራሴ ጉዳይ በቃ እንዳውም ይሄን ጠጣበት በቃ እኔም እየሄድኩ ስለሆነ በቃ 50 ብር አለብሽ አደራ